ሽበት በቤታችሁ ውስጥ ናቹራል በሆነ መንገድ በቤታችሁ በሚገኝ ግብዓት እንዴት ማጥፋት እንደምትችሉ አሳያችኋለሁ በዚህ ቪዲዮ። ብዙዎቻችሁ ከጸጉሬ የበለጠ ቅንድቤን እያፈርኩ ነው፣ ቅንድቤ ሽበት ሆነብኝ፣ ሸበተብኝ ብላችሁ ለጠየቃችሁኝ ለቅንድባችሁ፣ ለጸጉራችሁ በዚህ ውህድ የጸጉራችሁን ሽበት የምታጠፉበት 100% ናቹራል በሆነ መንገድ 100% የሚሰራላችሁ የሽበት ማጥፊያ ይዤላችሁ መጥቻለሁ። ሁላችሁም እንድትሞክሩት ፈልጋለሁ። ሁላችሁም ሞክራችሁ ሀሳብ አስተያየታችሁን እፈልጋለሁ። በተለይ ከግንባራችሁ ላይ ትንንሽ ሽበቶች ያጠፋላችኋል። በእርግጠኝነት ነው ምነግራችሁ። ታምረኛ የሆነ የጸጉር የሽበት ማጥፊያ ውህድ ነው። ሁላችሁም ተጠቅማችሁት ታመሰግኑኛላችሁ። ሁላችሁም እስኪ ይሄንን ውህድ መጠቀም የፈለጋችሁ እኔ እጠቀመዋለሁ ብላችሁ በኮሜንት አሳውቁኝ። ከተጠቀማችሁትም በኋላ ውጤቱን በኮሜንት እንድታሳውቁኝ እፈልጋለሁ። ውጤቱን በኮሜንት አሳውቁኝ። ታምረኛ የሆነ 100% የሚሰራ የጸጉር ውህድ ነው። እርግጠኛ የሆንኩበት የጸጉር ውህድ ነው ይዤላችሁ የመጣሁት። ላይክ አድርጉት፣ ሼር አድርጉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በጥያቄያችሁ መሰረት ነው ይህንን ቪዲዮ ይዤላችሁ የመጣሁት። በተለይ በቴሌግራም ላይ ብዙ ልጆች እባክሽ የቅንድቤን ይዘሽልን እያላችሁኝ፣ የቅንድቤ ሸብተዋል፣ የቅንድቤ ሽበት የሚያጠፋልኝ ይዘሽልኝ ነይ ባላችሁኝ መሰረት ይሄው ይዤላችሁ መጥቻለሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን በደንብ አድርጌ ነግራችኋለሁ። ቪዲዮውን ላይክ አድርጉት፣ በላይክ ጀምሩት። እዚህ ጋር የምጠቀመው የሽንኩርት ልጣጭ ነው። ታምረኛ የሆነው የሽንኩርት ልጣጭ በሚገርም ሁኔታ ጸጉራችሁ ያሳድግላችኋል። እንደ ስፕሬ መጠቀም ትችላላችሁ። በሻምፖ መልክ መስራት ትችላላችሁ። በውህድ መልክ መስራት ትችላላችሁ ጸጉራችሁ ለማሳደግ። ዛሬ ግን የምንጠቀመው ለሽበታችን ነው። ለሽበታችን ሲሆን በእሳት አምሰን ነው የምንሰራው። አሁን አሳያችኋለሁ። እዚህ ጋር 2 ማንኪያ ጥቁር አዝሙድ ጨምሬያለሁ። የሽንኩርት ልጣጭ አትጣሉት እባካችሁ፣ አትጣሉ። ሽንኩርት ከላጣችሁ በኋላ ሰብስባችሁ አጥባችሁ አድርቃችሁ አስቀምጡትና በፈለጋችሁ ሰዓት እንደ ስፕሬ መስራት ትችላላችሁ። ለጸጉራችሁ መጠቀም ትችላላችሁ። ሂና ስትሰሩ፣ ለጸጉራችሁ ሂና ስትሰሩ ከሌሎች ግብዓቶች ከሽንኩርትም ጨምራችሁ፣ ሌሎችም ከርከዲም ብዙ ነገር ጨምራችሁ፣ አብሽ ጨምራችሁ አፍልታችሁ ሽበታችሁን እንዲያጠፋላችሁ ሂናም መስራት ትችላላችሁ። ለጸጉራችሁም እንዲያድግላችሁ፣ ጸጉራችሁ እንዳይሰባበር፣ እንዳይነቃቀል፣ እንዳይረግፍባችሁ ይረዳችኋል። በዚህ መልኩ ሁለቱን ግብዓቶች አምሳቸዋለሁ። በደንብ አድርጋችሁ አምሱት፣ እንዳይቃጠልባችሁ ቀስ እያላችሁ እያበረዳችሁ ድጋሜ እሳቱን እየከፈታችሁ አምሱት። አለበለዚያ እሳቱን ወደ ላይ እንትን ብሎ እንዳያቃጥልባችሁ ልክ እንደዚህ እንደኔ ቀስ እያላችሁ አምሱት። እዚህ ጋር የተጠቀምኳቸው ግብዓቶች ጥቁር አዝሙድና የሽንኩርት ልጣጭ ብቻ ነው እስካሁን ድረስ የተጠቀምኩት። ሌሎች የምጠቀማቸው ግብዓቶች መጨረሻ ላይ ያሳያችኋለሁ። እንዴት አድርጌ እንደምሰራ፣ እንዴት አድርጌ እንደማዘጋጀው መጨረሻ ላይ ያሳያችኋለሁ። እስከና አጠቃቀሙ ቪዲዮውን እስከ መጨረሻ ተከታተሉት። በዚህ መልኩ በብዛት በደንብ ሰርታችሁ ማስቀመጥ ትችላላችሁ። አይበላሽም። 1-2 አመት መቀመጥ ይችላል። በደንብ አድርጋችሁ ሰርታችሁ ማስቀመጥ ትችላላችሁ። አዘጋጅታችሁ በእቃ ከድናችሁ አስቀምጣችሁ በየጊዜ መጠቀም ትችላላችሁ። ምንም አይነት ወጪ ሳታወጡ በቤታችሁ ውስጥ እንደዚህ ሽበታችሁ ማጥፋት ትችላላችሁ። በተለይ ሽበት እንዳይበቅል ያደርግላችኋል። በየጊዜ የምትጠቀሙ ከሆነ ሽበት ምንም እንዳይበቅል ያደርግላችኋል። ጸጉራችሁን በዛው ማሳደግ ትችላላችሁ። ታምረኛ የሆነ ውህድ ነው። ቢያንስ በሳምንት 1 ጊዜ ብትጠቀሙት ምንም አይጎዳችሁም። ጸጉራችሁን ልትታጠቡ ስትሉ ይህንን ውህድ ሰርታችሁ መጠቀም ጊዜ ይወስድብኛል አትሉም። ሰርታችሁ እንደዚህ ፈጭታችሁ አስቀምጣችሁ ብቻ ቀላል ነው። ዘይት ካላችሁ በዘይት አድርጋችሁ መስራት ብቻ ነው። ውድ ቤተሰቦቼ አትስነፉ። ይሄው በዚህ መልኩ ፈጭቼዋለሁ። በደንብ ካልተፈጫላችሁ በደንብ አድርጋችሁ በወንፊት አጥሉት።
የትልልቁን እንትኖች እንዳይገባባችሁ። እዚህ ጋር አሁን ቀንሼ ነው የምጠቀመው። ለፀጉሩ የሚበቃኝን አክል ቀንሼ ነው የምጠቀመው። ሁሉንም አልጠቀመውም። 2 ማንኪያ ነው የተጠቀምኩት። አሁን ለግንባራችሁ ከሆነ ትንሽዬ ብቻ ግማሽ ማንኪያ ቢሆን ይበቃችኋል። ለግንባራችሁ ላይ ብቻ ሽበት ልታጠፉበት ከሆነ 1 ማንኪያ ወይም ግማሽ ማንኪያ ይበቃችኋል። እዚህ ጋር የምጠቀመው ባለፈ የሰራሁት በሂና በሌሎችም ግብአቶች የሰራሁት ዘይት ነው። ይሄንን ዘይት የምሬ ነው ምላችሁ እንዳያመልጣችሁ። አያችሁ ጨርሼዋለሁ። ባለፈ ለቅቄላችኋለሁ። ብዙ ሰው አይቶታል። እሱን ሂና እንዳያመልጣችሁ ገብታችሁ ማየት ትችላላችሁ። የኔን ፕሮፋይል የተጭናችሁ። በቀጣይ የምጨምረው የወይራ ዘይት ነው። በማንኛውም ዘይት መስራት ትችላላችሁ። የወይራ ዘይት ካላችሁ ተመራጭ ነው። ከሌላችሁ የኮኮናት ዘይት እሱም ተመራጭ ነው። ከሌላችሁ ባላችሁ በምግብ ዘይት መስራት ትችላላችሁ። አያችሁት? በዚህ መልኩ በደንብ አድርጌ አቀላቅለዋለሁ። ዘይት ብቻ ነው የተጠቀምኩት። እኔ በዋነኝነት ባለፈ ራሴ የሰራሁት ዘይት ነው የተጠቀምኩት። እሱም ራሱ ለብቻው ብትጠቀሙት ሽበት ያጠፋላችኋል። ባለፈ ሰርቼዋለሁ። ገብታችሁ ማየት ትችላላችሁ። አያችሁት? በዚህ መልኩ ይሄው በዘይት ሰርቼዋለሁ። በዘይት ብቻ ነው የሚሰራው። ውሃ እንዳታስነኩት። አያችሁት? ልክ እንደዚህ ነው ውህዱ መሆን ያለበት። በእቃችሁ አስቀምጣችሁ ማስቀመጥ ትችላላችሁ። ከዛ እያቀላቀላችሁ አንድ ላይ እንደዚህ በጥብጣችሁ አስቀምጣችሁ እያቀላቀላችሁ በየጊዜው መጠቀም ትችላላችሁ። ቅንድባችሁ በተለይ ልክ በዚህ መልኩ በደንብ አድርጋችሁ ቀቡት። ቅንድባችሁ ጸጉራችሁም ስትቀቡት በደንብ አድርጋችሁ ማሳጅ እያደረጋችሁ ጊዜ ሰጥታችሁ ግንባራችሁ ላይ ቀስ እያላችሁ ፊታችሁ ላይ እንዳይመጣ ልብሳችሁ እንዳያበላሽባችሁ። ልብስ ያበላሻል እና እጃችሁን ጓንት ለብሳችሁ በደንብ አድርጋችሁ ግንባራችሁ ላይ በእጃችሁ እየነከራችሁ እየተቀባችሁ ማሳጅ ታደርጉታላችሁ ግንባራችሁ ላይ። ከዛ ጸጉራችሁም ስርስሩን ነው የምትቀቡት፣ ስርስሩ። ከዛ ጫፍ ጫፉን አንድ ላይ መቀባት ትችላላችሁ። አስራችሁ 2 ሰዓት 3 ሰዓት አቆይታችሁ በሻምፖአችሁ መታጠብ ነው። ይሄንን ውህድ በየሳምንቱ ነው መጠቀም ያለባችሁ። በየሳምንቱ እስከሚጠፋ ድረስ ሽበታችሁ እስከሚጠፋ ድረስ። እናንተ አንዳንዶቻችሁ አንድ ቀን ብቻ ተጠቅማችሁ አላጠፋልኝ የምትሉ ልጆች አላችሁ። አንድ ቀን ስትቀቡት ይደበዝዝላችኋል። እየደበዘዘ ይመጣላችኋል። ስለዚህ በየሳምንቱ እየደጋገማችሁ ተቀቡት። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።